የዘማሪ ገብረ ዮሐንስ ጉዳይ ምን ላይ ደረሰ? አዶናይ ወደ አሜሪካ ሊሄድ ነው። ለምንስ ነበር የሚሄደው? ሰላም የዮ ሪአክሽን ቤተሰቦች እንዴት ናችሁ? ደህና ነን፣ እኛ ደህና ነን። እናንተ እንዴት ናችሁ? ሳምንቱ እንዴት ነበረ? ያው እኛ ጋር አሪፍ ነበረ። እንደሚታወቀው በዚህ ሳምንት አንዳንድ አነጋጋሪ የሆኑትን ቪዲዮዎች ሰብሰብ አድርገን ወደ እናንተ አምጥተናል። የሚያስቁ የሚያዝናኑ ሀሳብ የሚያስፈልጋችሁን ሀሳብ እየሰጠን እንሄዳለን። እናንተ ብቻ እስከ መጨረሻ ቪዲዮ እንድትከታተሉ በአክብሮት እጠይቃችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ጆ ሪአክሽን ነው። ወደ ቪዲዮ አተ እያያት ሄድም በጥፊ እንዳልል ምንድን ያልከው? እኔ ነው እንዴ? ወይኔ ሰው መኛኔ አትንበጫበጭ እንዳልጨፈልቅ እንዳላቀናብር ሂድ ከዚህ አተ ወይኔ የሌላ ሰው መስሎ የሌላ አመለ ወይኔ ሁሉም ኢትዮጵያዊ በጉጉት ሲጠብቀው የነበረው አዶናይ ለዘማሪ ገብረ ዮሐንስ የሚያስጀምረው ቻሌንጅም አሁን ላይ ይፋ መሆኑን እየተመለከትን እንገኛለን። አዶናይም ታዲያ ለዘማሪ ገብረ ዮሐንስም የቤት የመኪና እንደዚሁም ደግሞ ሹፌር ለሱ የሚቀጠርለት ማለት ነው ይህንን ቻሌንጅም በይፋ አስጀምሮታል። አዶናይም ታዲያ ከዘማሪ ገብረ ዮሐንስ ጋር እንደምትመለከቱት እንደዚህ ዝንጥ ብለው አምሮባቸዋል። ይሄ በመሆኑ እጅግ በጣም ደስ ብሎኛል። እንደዚህ እንዲያምርባቸው ያደረገችው ደግሞ ባለቤቴ ነች፣ ሰርክ ዲዛይን ማለት ነው። ሜንሽን አደርጋታለሁ። ሁላችሁም ገብታችሁ ፎሎ አድርጓት። የዘማሪ ገብረ ዮሐንስ ቻሌንጅንም ታዲያ ሁላችሁም ተቀላቀሉ። አዶናይ በቃ ሁሌ እንዳስገረመን ነው። እስጢፎና ሙዚቃውን ኢንዱስትሪ ማለት ነው አናክተው በዳዲ አስኪደው አይደለም ባክ ዝም ብለህ ታወራለህ። እኔ በአንተ እድሜ ጺም ባወጣ አታገኘኝም። የአባቴን ፋብሪካ እያስተዳደርኩ ነው። አባቴ እዚህ ጋር ሁለት ፀጉር ነጩንም ጥቁሩንም ባይቀር የውጭ ሀገር ኳስ ታያለህ። አዳምጥ ሰውነት ቢሻውን የመሰለ ሰውዬውን ኳስ ሲያይ ራፍ አይደብርም? ጋይሶች ቁም ነገር ሰውነት ቢሻውን የመሰለ ሰውዬ ወጣቱ ብራዘር አንተ አሁን የዘመኑ የወጠጤ ስታይል ነው እያራመድክብኝ ያለው። እኔ አይመችኝም። ስፖርቱንም በዳዲ ልታስኬደው ነው። አረ ምንም ብራዘር አንተ ራሱ ይሄ መጀመሪያ ስማ በዳዲ ነው እስቲ ፍራት ሲሉትም ለምን አትተው ደጋች ደስ ብለህ ፈታ ብለህ ነው ኳስ ማየት ያለብህ። ገባ? ስቲፍ ስለሆንክ ነው አክብሬ ማወራ። ሌላ ስም እንጣላ ማሊያ በሱፍ ታደርጋለህ። አንዴ መናገር ያለብኝን ልናገር። ቁም ነገር ኳስ እግዚአብሔርን ነው የምልህ ብሩክ ፍራይዴዎች ነግረውክ ሊሆን ይችላል። ድሮ በጣም ነበር ኳስ መስራት በጣም ጎበዝ ነኝ ኳስ። እውነቱን ልንገራሽ ቁም ነገር ማለት ነው። ኳስ በጣም አይ ነበረ ምናምን፣ ግን የሆነ ሰዓት ላይ ትባንናለህ ስል ዝም ብሎ ዴስቲቪ ቤት ለዴስቲቪ ቤት አበበ ቂላ ለጉቶ ሜዳ ምናምን ነገር የሆኑ ስታይሎችን ትፈታና ራስህን ወደ የሆነ ነገር ትቀይራለህ። ያንን ነገሮች በቃ ትሰራለህ። ኳስም ጥቅም እንደሌለው አይቻለሁ። ስንት ዓመት በቀበሌ ምን እየሄድክ ምናምን ስፖርት አካዳሚ ድረስ እየሄድክ ስንት መከራም በልታል። ግን ያ ነገር ጥቅም እንደሌለው ሳቅ የሆነ ስታይል ላይ ገባሁ። አሁን ይሄ ልጅ ስፖርተኝነት አንደኛ ስፖርታዊ ጨዋነት ልትላበስ ይገባል። በመጀመሪያ እንደ ትልቅ ፎሎወር እንዳለው ሰውነት ማለት ነው። ቁም ነገር ስነግርህ እንደ ትልቅነት እንደ ኳስ እንደ ማንቸስተር እንደምን በቃ ስቲፎን በጣም ያራዳ ልጅ በጣም ምስል ያለች በነገር ስታወራ አንደኛ በቃ ሪስፔክት ያስፈልጋል። ሪስፔክት ስለ በኳስ ሙድ ነው የገባሁት። ስለ ኳስ እጫወታለሁ። ቲክታክ ነው ያገናኛል። ግን አልፈ 10 ሚሊዮን ቪው ያለው ኢቭን ኢን ሚሊዮን የሚሸጥ ዘፈን ኢቭን ስንት ሺዎች ወጥቶበት የሚወጣበትን ዘፈን እስቲል እንኳን አይፎን እሸልማለሁ ብዬ እኮ ቻሌንጅ አስጀምሬ ተወዳድረሃል እኮ። ተወዳድሮ ነው እንደዚህ የሚተች ተወዳድሮ። ስለዚህ ቻሌንጅን እየተከታተልኩ በቃ ፍታ ተወዳድራለሁ። ገብቶ እንዳይው ነገራቸው በምን ላይ ተወዳድረው ኦልሞስት 300,000 ሰው ስለሆነ ቻሌንጅ ነው አንተ የሚፈልግ የለም። ፎሎወር ማለት ነው የኔ ቻሌንጅ ማለት ነው። የሚፈልግ የለም። ኧረ እባክህን ስማ አንተ ብቻ የኔን ሳውንድ ተጠቅመሽ ቫይራል እንዲወጣልሽ አድርገሻል። ብራዘር አንተ ራሱን ትተህ ገበጣ ሞክር። ስታይል ገበጣውን ይሞክራል። እሱ ይሻላል። እኛም እንወዳለን ወንድሜ። ሞቲቬሽን እስቲ ሞቲቬሽን ይላል። እሺ ዓለም ራሱ እንደዚህ ነው የምታረግሽ። ትገለብጥሻለሽ፣ ታመሰግናለሽ፣ ታፈርጥሻለሽ።
ያንን አታውቂም። ስለዚህ ለመኖር እውነት ነው ማውጣት መውረድ አውቃለሽ። ተስፋሽን ትቆርጪ፣ ተስፋ ትቆርጫለሽ። አሜን ተመስገን። እግዚአብሔር ይረዳሻል። ተመስገን በይ፣ ደግሞ አመስግኝ። ምስጋና የሚያክል ነገር የለም። ብታገኝ ባታገኝ ብትበይ ባትበይ ምክር ነው። አክስቴ ሞቲቬሽን አዶናይ ብርሃኔ የክብር አምባሳደር Heart to Heart Children Aid by ኢትዮ ኢስታንቡል ጀነራል ሆስፒታል። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ። አንድ ቀን ግድግዳዬ ላይ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ 25000 ህፃናቶች ያግዛል። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው? 25000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25000። ኦ ማይ ጋድ አይምሬ ላይ እንደዚህ ነው የፈነዳው። እኔ ከዛ በቃ ተደስቼ ነው የነገርኩት። 25000 ህፃናት ማገዝ ፈልጋለሁ ብዬ ጽፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ለምነንም ሰርተንም ካተረፍነው ላይ የሚሆን ከምንም ይሁን ህፃናቱን ከማሳከም አንቆምም። አዶናይ ብርሃኔ የክብር አምባሳደር በHeart to Heart Children's Aid ጊኒፒግ ይባላል። ጭራ የላቸውም። አያችሁት? ጭራ የለውም። አይጥ ነው የምትሉ? አይጥ አይደለም፣ እናንተ ናችሁ አይጥ። እቺ አይጥ አይደለችም፣ የኛ የቤተሰባችን አንድ አካል ነች። ጊኒፒግ ትባላለች። በቀን ውስጥ ትንሽ ነው የምትመገበው። አፓርታማ ውስጥ ምናምን የምትኖሩ ሰዎች እንደኛ ማለት ነው፣ ከውሻ ከምናምን በቃ ትልቅ ኮምፓኒየን ሰላም ያላት ያት ቁጭ አያችሁት? ፍቅር የሆነች እና የምትበላው ሰላጣ ቆስጣ ምናምን ነው። የምትቸገሩት ትንሽ ቤት ማሰራት ነው። አሁን ቤትኛ ሰርተን እናሳያቸዋለን። ጊኒፒግ ትባላለች። በጣም ፍቅር ናቸው። እሺ ጡጥ አሁን ሰርቻለሁ። ቪዲዮ ኮንቴንት ጀምራለሁ። ፖስት አድርጊያት ህይወቴን መቀየር እና ብለህ ሰርተህ አይ ሰው ምን ይለኛል ምናምን ብለህ ከተውከው ሰው ምንም አይልም። ዝም ብለህ ፖስት ህይወት ላይ ምንም ነገር አታይም። ይሄን ማልፖስቶ ሰው ምን ይለኛል? ሙዳል ያዘንብልም እኔ እኮ የሚቀጥለው መስሎኛል። ሰው ምን ይለኛል? ይሄን ማልፖስትም አለ። ወንድሜን ሞዴስ ግዛ ብዬ ስልከው እስቲ መጣ ያዡ እንዳልክን ኮምባላሽ ለምን ፍግማት ማገበኝ እንዳልክ ምን ችግር አለው? ይደብት ከዛ እንዴ የሴት ልብስ ለብሶ ሄዶ እስከ መግዛት እንዴ ምን ችግር አለው? ብትገዛ ለአባቴ ተናገሬ ምን ያረጋሻል ያልከው? ያፈርጥሻል። ማን ነው የሚያፈርጠኝ? አባታችሁ። የኔ አባት ኧረ እባክህ እኔ ራሴ አፈርጠዋለሁ እንዳላፈርጠው። አባትክ ካንቺ ይበልጣል። እመኝ እኔ ነኝ ስትሮንግ ከአባትክ የሚበልጥ እኔ ነኝ። አባቴ ያፈርጥሻል አልከኛ? አባቴ ያፈርጥሻል ሲመጣ አላለም። ለቀጣይ ቪዲዮ እንሄዳለን። ደወለች ወይ ማናት ወንድሜ? በእናትህ እንዲህማ እንዲህ ብስጭት እኮ ነው ያልከው። እንዴ ከየት ነው የተደወለው? እንዴ ወደ ቀጣይ ቪዲዮ እንሄዳለን። ልንገርሽ ጃኒ እንደ አዶናይ በዚህ ሰዓት ጃኒ ማጥቃት እያለ ነው ይሁን በህይወትሽ በህልምሽም አስበሽው አታውቂም።
እውነቱን ልንገርሽ የማንም ቁጭራ ነበር እየሰደበ ቲክታክ ላይ ሙልጭ እያደረገሽ የሚናገር የነበረው። እንኳን አንቺ ላይ አይደለም አደባባይ ላይ የልጁን እናት ቃል በቃል ነው የተናገረው ልጁ። አዎ ልጁን አሳድጋለሁ እንጂ አብረን አይደለንም ነው ያለው። አደባባይ ነው የተናገረው ልጁ። ጆን ተናግሯል አደባባይ። አሁን ደግሞ አብረንን ብሎ መጣ። ለምን እዚህ ጋር ጃኒ ሌላ ሪሌሽንሽፕ ስለጀመረች ያንን በትንትኑን ለማውጣት ብለዋል። አዶናይ በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳች ሴት ናት። በጣም የተጎዳች ናት። ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። ልክ ነህ ዮኒ። አንዳንዴ እኮ በቃ ሀሳብና እንትን ስትሰጥ እኮ ዮኒ አንዳንዴ ልክ ነህ። እስቲ እምቢ አላለችውም። እስቲ እናያለን። እሺ እገዛ አትፈልግም። አስቀምጣት። እሺ በቃ በራሴ ልውረድ እያለች በራሷ እንድትቆም አድርጋ። አሪፍ ነው። ራሴ ልውረድ። አሪፍ ሀቢት ነው። ጎትተው እንትኑን ውሰደው። በላሷን ነው። እስቲ እንየው። ቆንጥጣ አይ እንደገና አድርጓ ያዛት። ይሄ ነገር ፌክ አይደለ? ፌክ ምላስ አይደል? ያማታል። አዮ አመማት። ጎትተው ውስጥ አድርገው። ውስጥ እንዳለ ምንድን ነው? አለቀሰ። የኔ አባት አይዞህ አባቴ። እንዴ አለቀሰ እኮ። አይለመደውም ካምባላ። አላመማትም። እሺ ኤክስኪውዝ ብላ ነው የምትስቀው። ዝም ብላ ነው የምትስቀው። ሳቋ ወጣ ነው የሚያስቀው። ዶሮ ለአቅመ ሔዋን ደረሰች የምንለው ኤርሚ ናቸው። ስንት ዓመት ሲሆን ለአቅመ ሔዋን ደረሰች የምትባለው? እኔ እንትን ምንድነው የሚባለው? እኔ ግን ፍቅር የያዛቸው ነው ይመስለኝ። ሁለቱም ፍቅር ይዟቸዋል። በተለይ ኤርሚ ለአቅመ ሔዋን ስትደርስ ትታረዳለች። ለምሳሌ እንቁላል ትበያለሽ አይደል? እንቁላል መጣል በምችልበት ሰዓት እንቁላል የምትለው እኮ ለአቅመ ሔዋን ስትደርስ ነው። እንቁላል በምትልበት ሰዓት አይደል? ስንት ጊዜ በስንት ዓመቷ ነው? 3 ወር። ምንም አይደለሽም እንጂ እነሱ ናቸው ያሉኝ። ቲጂ ለምንድን ነው 3 ወር ያልሽኝ? 6 ወር 8 13 14 ይላል። ሰው አንቺ ራስሽን እንጂ አንተ የበግ አንተ ማወቅ አለብህ። የበግ እንትን አካል ክፍል ንገረኝ። ይሄ ሲከፋፈሉ ስንት ክፍል ነው መኖር ያለበት? ስንት ብልት? ቆዳ መላጥ ትችላለህ? የበግ ምን ቆዳ መላጥ አለች። መላጣ ሲታረዱ ቆዳ እንትን ይባላል። አትችልም። ሳቀውን ላይ ያስቀኛል። ሽንኩርት መሰለሽ እንዲያለ ለእናንተ አዝናኝ ይሆናሉ ይጠቅማሉ ላልናቸው ቪዲዮዎች እኚህን ይመስሉ ነበር። እስከ ቀጣይ ሳምንት በሚገርም ሀሳብ በሚገርም ቪዲዮዎች ወደ እናንተ እስከምንቀርብ ድረስ
እኔ እናንተን እየተሰናበትኩ እናንተን ቪዲዮን ስለተከታተላችሁ ሰብስክራይብ ስላደረጋችሁ ቤተሰብ ስለሆናችሁ እያመሰገንኩኝ እሰናበታችኋለሁ። ይሄ ጆ ሪአክሽን ነው። ፎሎ ላይክ አድርግ። ማፍጠተኛል አፍጠተኝ ፎሎ ላይክ አድርግ።